ኦርቶዶክስ ወንድምና እህቶቼ ንቁሜ የሚያድን ክርስቶስ ነው። አትደራደር፣ በሱ ጉዳይ እንዳትደራደር። ብቻውን ያድናል ክርስቶስ። መቼም የምሰብከው አባቴ ነው። ኦርቶዶክስን ለብዙ ዘመናት የኖሩ አባት ናቸው። እስስታቸው ተይዞ ነው ይቅርታ የጠየቁት። እስስታቸው ተይዞ የውሸት ትምህርት ቀጥላችሁበታል። የማጭበርበር ትምህርት ቀጥላችሁበታል። አሁንም ነግረሃለሁ፣ ከክርስቶስ ውጭ አዳኝ የለም እያልኩ እንደፈለግ መስደብ ትችላለህ። የክርስቶስ ወታደር ነኝ። ማንም አያድነኝም። መዳን በሌላ በማንም የለም፣ በክርስቶስ ነው ይላል መጽሐፍ ቅዱስ። አዳኝ ነው፣ ቤዛ ነው። ከዚህ ልትንፈራፈር የምትሞክርበት መንገድ ማንንም አያስኬድህ። የትም መደበቅ አትችልም። ስለዚህ የክርስቶስ ቀናተኛ አምላክ ነው ብሎ መጽሐፍ ቅዱስ ይናገራል። ይህንን ለማጭበርበር ለምንድን ነው የምትሄዱት? የምን የሌለ ነገር ይዞ መጎተት ፈለጋችሁ? አባታችን የተናገሩት በደንብ ገብቶናል። እኛ ኦርቶዶክስ ልጆች ገብቶናል። የእናንተ ማጭበርበር ነው ያልገባኝ። ስጦታ ማለት ነው ቤዛ። የማዳን ህይወቱን ከፍሎ ያዳነን ግን ክርስቶስ ብቻ ነው ቤዝነት ያለው። የሌሎቹንም ሁላችንም። እኔ እኮ ለልጄ ዕቃ ስገዛለት እሰጥችዋለሁ፣ ቤዛ ነኝ። የወር ደመወዙ ቤዛ ነው። ብዙ ነገር ቤዛነት አለ። የአዳኝነት ማንነት ያለው ግን ክርስቶስ ይባላል። ስለዚህ እናንተ ስድብ እኔ ቀለቤ ነው፣ ጣጣ የለ። ሀቅን ግን በክርስቶስ ማንንም አልሰማ። ማንም የፈለግከውን ይዘህ ብትመጣ በክርስቶስ የምደራደርበት መንገድ የለኝም። ስለዚህ እባካችሁ የማጭበርበር መንገድ አቁማችሁ ክርስቶስ ይሰበክበት። ክርስቶስ ቤዛ አዳኝ ነው ተብሎ ይሰበክበት። ይሄ ጭቅጭቅ ያስነሳው አባታችን ከክርስቶስ ውጭ ቤዛ የለም ስላሉ። እኔ አልጎረበጠኝም፣ ኦርቶዶክስ ነኝ። ለምን አልጎረበጠኝም ያሉት ስለገባኝ። እናንተ የጎረበጣችሁ ጴንጤ ሆኑብን ብላችሁ ነው። የጴንጤ አባባል ነው። ማንም ማለት ይችላል። የመጽሐፍ ቅዱስ ቃል ከሆነ ለጴንጤ ማሰጠው ክርስቶስን እኔ ነኝ እንደመሰጠው። ክርስቶስ እኮ ለሁላችንም ይበቃል። ቅድም ወንድማችን ኤርሚ ኤችዲ ሲናገር የሰማሁት እና ቅር ያለኝ ነገር ቃል በቃል ልናገር፣ ሳመራይዝ እያረኩት ነው። በክርስቶስ ያልተስማማም በሌላ እንዴት ልንስማማ እንችላለን? ማን ነው አትስማማ ያለ? ብሮ መጽሐፍ ቅዱሳዊ ትምህርት ነው ማውራት ያለብን አይደል? መጽሐፍ ቅዱስ ላይ ባለው ትምህርት ላይ የሚያከራክር ብዙ ሀሳብ የለንም። አባታችንን ለምን ጴንጤዎች አልተቃወሙም? አንድ ጴንጤ እኛ አባትን አልተቃወሙም። ለምን? ምን አገባችሁ? የእናንተን አንቀበልም ብለዋል እንዴ? አንድ ጴንጤ ብለዋል እንዴ? እኚህን አባት አንድ ፕሮቴስታንት መጥቶ የእኚህን አባት አባባል አንቀበልም፣ ኦርቶዶክስ ስለሆኑ አንቀበልም ብለዋል አላሉ። ሙሉ ጴንጤ መጥቶ አባታችን ትክክል ነው የተናገሩት ነው ያሉ። ለምንድን ነው የእኛ ሰዎች የራሳችን ኦርቶዶክስ እኚህን አባት ያልተቀበሉት? ለምንድን ነው? ምክንያቱም ሽቀላ አላ፣ ቢዝነስ አላ፣ ማጭበርበር አላ። ሰውን ብሬንዋሽ አድርጋችሁ የቅድስት ድንግል ማርያምን ክብር ያልሆነ ቦታ ሰጥታችሁ የእመቤታችን የክርስቶስ እናትን ክብር ሰማይ አድርሳችሁ የሌለ ቦታ ሰጥታችሁ የክርስቶስን ክብር ዝቅ አድርጋችሁ ነው የምታወሩት። ሁሉም እያልኩ አይደለም። እንደ አባታችን የገባቸው ግን በስነ ስርዓት ይሄን ጉዳይ ሲያስረዱ ይቅርታ እንዲጠይቁ አድርጋችሁ በደንብ አድርጋችሁ የተዋረዳችሁ የመሰላችሁ አላችሁ ነው።